ሰላም ውድና የተከበራችሁ ቻናሌ ቤተሰቦች ዛሬ ለእናንተ በጣም የሚደንቅ የቦምቦሊኖ አሰራር አሳያችኋለሁ። ይሄ ቦምቦሊኖ እንደ ወትሮ ዝም ብሎ ቀላል የሚታዩበት አይደለም። ወደ ሀገራችሁ ስትገቡ በዚህ መንገዱ እንድትሰሩና በጣም ምርጥ ቀላል ምንም የሚያስለፋ መንገድ የሌለበት ነውና በጣም ተከታተሉ። የተጠቀምኩት ግብአት እዚህ ጋር አሳያችኋለሁ። የያዝኩት ቫኒሊያ ነው። ጽሁፉ ይታያችኋል አይደል? ቫኒሊያ ነው። 2 እንቁላል በሽንኩርት ማፍጫ ውስጥ አድርጌዋለሁ እና አሁን ጨምራለሁ። ሽንኩርት ማፍጫ ውስጥ አሁን እጨምራለሁ። 1 ማንኪያ ነው የምጨምረው። እናንተ በምትፈልጉት መጠን ቢበዛም ቢቀንስም ችግር ስለሌለበት በምትፈልጉት መጠን መጨመር ትችላላችሁ። እና በጣም ምርጥ ቫኒሊያ ነው። አዲስ የመጣ አይነት ነው። ከዚህ በፊት የምጠቀመው እሱ አልነበረም። እና አሁን ሁለቱን ቆንጆ ሽታ እንዲሰጠው እንቁላል ሽታ እንዳይኖረው በመፍጫ ቀላቀላለሁ ማለት ነው። አሁን እንደምታዩት በሚገባ ቀላቅያለሁ። አሁን ደግሞ ቀጣዩን ግብአቶችን እጨምራለሁ። እዚህ ጋራ ትንሽዬ 1/4 ኩባያ ዘይት ጨምራለሁ። ትንሽዬ ናት ኩባያው፣ አላበዛሁትም። መስራት የፈለኩት ትንሽ ነው። ትንሽ ጠርታችሁ ምን ያክል ብዛት እንደሚወጣ ምን ያክል ትርፋማ እንደምትሆኑ በጣም የሚጠቅም አሰራር ነው። ምንም የሚከብድ ነገር የለውም። ሱካር የታሸገ ስለነበረ ከሽጎ ነው የጨመርኩት፣ ይቅርታ። እና የዚህም 4/4 ኩባያ ጨምሬያለሁ ማለት ነው። ኩባያዋ ትንሽ ናት በጣም፣ ብርጭቆ ትንሽ የቡና ሲኒ ናትና እሷን ጨመርኩት። እዚህ ጋር ደግሞ ትንሽዬ እርጎ አለ። እርጎን ትጨምራላችሁ። ከዚህ በፊት ለፊት ጥራት ተጠቅሜ የነበረ ትላንትና እና ትንሽዬ ቀንሼበታለሁ። ችግር አይኖርም። እናንተ ሙሉን ማድረግ ትችላላችሁ። እና እሱን ከጨመርኩት በኋላ አንድ ላይ አረኩትኝ። ሱካር፣ እንቁላል፣ ቫኒሊያ እና እርጎ። አሁን የክሬም እዚህ ጋር ያለ ክሬም የሚጠቀሙት አስክሬም ምናምን ነገር የምትጠቀሙት አይነት ነገር የለም። እሱን ጨምራለሁ ማለት ነው። የጨመርኩት 1 ማንኪያ ነው። ከሱ ሙሉን አልተጠቀምኩም። እዚህ ጋራ 1 ብርቱካን ጭማቄ ተጠቅሜያለሁ። አሁንም አንድ ላይ እናዋሂዳለን። ማክስ እናደርጋለን። እንደዚህ በቀላሉ ምንም ችግር የሌለበት አሰራር ነው። እየቦካችሁ ምን እያላችሁ እየተጨነቃችሁ የምትጠቀሙበት ምንም ነገር የለም። ስቴፕ ባይ ስቴፕ ማይጠቀም ነው። ዱቄት ተጠቅመናል። አሁን ዱቄቱን ደግሞ አንድ ላይ እናቀላቅለዋለን። ዱቄቱን ከማቀላቀል በፊት ምን ያክል መጠኑ ትንሽ ይሆናል ብዙ በሚለው መጨረሻ ላይ መጨመር ይቻላል። አሁንም ደግሞ በምታውቁት ልክ መጨመር ይቻላል በላው ላይ። አሁን ደግሞ ቫኒሊያ ጨምራለሁ። ቫኒሊያ ለምን ይጠቅማል ካላችሁ በኋላ ላይ ኩፍ እንዲል ውስጡ እንዳይጣበቅ በጣም ቆንጆ ጣዕም እንዲሰጠው ይጠቅማል ማለት ነው። ብዙ ጊዜ ዶናት ስንሰራ እርሾ ነው የምንጠቀመው። እኔ ግን እርሾ አልተጠቀምኩም። ቫኒሊያ ከተጠቀምኩት በቂ ነው ብዬ አስብኩኝ። አዲስ አሰራር
እናንተም በምትፈልጉት አይነት እንደዚህ ሰርታችሁ ስራ ብትፈልጉ በምትፈልጉት ስራ ላይ ማሰማራት ትችላላችሁ። አሁን ከተጠቀምኩት በኋላ ቦታውን አጸዳዳሁት። ምክንያቱም ጽድት ባለ ቦታ መስራት በጣም ወዳለሁኝ። እናንተስ ስራ ስትሰሩ ኮተት ምናምን ሲበዛ ነው የምትወዱት ወይስ ጽድት ያለ ስፍራ ነው የምትመርጡት? ጽድት ባለ ቦታ መስራት ብዙ ጊዜ ይመረጣል። ለሚያየት እይታም ቆንጆ ስበት ይኖረዋል፣ ደስም ይላቸዋል፣ ኮምፎርት ይሰማል። እዚህ ጋራ የምታዩት ማሽን ነው፣ ዶናት የምትሰሩበት በቀላሉ የምትገዙት አይነት መጠቀሚያ ማሽን ነው። በአረቦች ግሬላ ብሎ ይጠሩታል እና ቦምቦሊኖ የሚሰራ ግሬላ ነው ማለት ነው። በአማርኛ ስሙን ባላቅም ማሽን ብለን እንጠቀመዋለን፣ ስቶፕ ብለን እንጠቀመዋለን። እና አሁን ትንሽ ሞቅ ካለ በኋላ እሱ ላይ ጠብ እያደረግን በመጠኑ እንጨምራለን። ሁላችሁም በጥሞና ተከታተሉ፣ በጣም ትጠቀሙበታላችሁ። ደስም የሚል አሰራር እንደሆነ ትወዱታላችሁ ብዬ በሙሉ እምነት ሳልጠራጠር አቀርባለሁ። ይሄንን 7 ጊዜ የምትጠቀሙት አይነት ስቶፕ ነው ማለት ነው። ከዚህ የሚበልጥ አለ። እኔ ግን የምጠቀመው 7 አይነት ቦታ ያለው ነው እና ሁላችሁም ተከታተሉ፣ በጣም ትወዱታላችሁ። እንደዚህ ያረጋችሁ መጋገር ትችላላችሁ ማለት ነው፣ ዘይትስ ምናምን ሳትጠቀሙ። አሁን እየደረሰ ነው፣ ቼክ እናደርገዋለን። ደረሰ አልደረሰም? ዋው ደርሷል። ግን ይቅርታ ስላበዛውት ወደ ዳር ላይ ፈሶታል። ግን ችግር የለም፣ በሚቀጥለው አስተካክላለሁ። እናንተም ከዚህ ትማራላችሁ፣ ታስተካክላላችሁ ማለት ነው። ደግሞ ችግር የለም፣ ይበጣጠሳል፣ የተያያዘው ይለቃል ማለት ነው። አሁን እዚህ ጋር ትኩስ ስለሆነ ስላልቻልኩት በኋላ ላይ አላቅቃለሁ ማለት ነው። ቀጣዩ ደርሷል። አያችሁ፣ ቀጣዩ ላይ አስተካክላለሁ ብዬ አልነገርኳችሁ? ቀጣዩ ላይ አስተካክያለሁ። አሁን ደርሷል። እንከፍታለን። ዋው በጣም በሚገርም ሁኔታ የሰራሁት። ይህንን ለጎረቤት ለአንድ ጓደኛዬ ለመስጠት አስቤያለሁ። ለሷ ብዬ ቀንቻለሁ። እዚህ ጋር ደግሞ ለቤት የተሰራው ነው። ሌላው እየደረሰ ነው እና ውዶችዬ በጣም ደስ የሚል የዶናት ስራ ነው። በጣም ትወዱታላችሁ። ለስራ ኢትዮጵያ ሄዳችሁ ምን ስራ ምን ላደርግ ብላችሁ ሳትጨናነቁ እንደዚህ አይነት ማሽን ይዛችሁ ከሄዳችሁ መስራት ትችላላችሁ። በእውነት ሞክሩት። የምታዩት እንደዚህ ባለ ሁኔታ ደርሷል። አያችሁ ምን ያክል ብዛት እንዳለው። ትንሽዬ ናት እና በጣም ውስጡ ሶፍት የሆነ ደስ የሚል ጣዕም ያለው ሽታ ያለው ዶናት ነው። ሁላችሁም ተጠቀሙ። ይህንን ማሽን ከተኛውም ኦንላይን መግዛት ትችላላችሁ። ማሽኑን የምትገዙበት ቦታ እጠቆምላችኋለሁ። የምትፈልጉት በኮሜንት መጠየቅ ይቻላል እና ሁላችሁም ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለእህቶቻችሁ በቅንነት አድርሱ። ሁላችንም በጋራ እንደዚህ አይነት ስራ በመስራት ጠንክረን ጎበዝ